ሰላም ሰላም ያራችሁ ቤተሰቦች እንዴት ናችሁ? ዛሬ ምን ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በሄለን መለስ እንግዲህ እዛ መጨረሻ አካባቢ ነው መሰለኝ ሱዳን ጁባ ያቀነቀነችው ላይቭ ላይ የተጫወተችው ነው። እንግዲህ አቀባበሏ ምን ይመስላል ምናምን የሚለውን አብረን እናየዋለን። ብቻ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ይዤላችሁ የምትፈልጉት ሙዚቃ ኮሜንት ላይ መጻፋችሁን እንዳትረሱ። ወደ ቪዲዮ ያው አክቹሊ በስልክ የተቀረጸ ነው፣ እዚህ በፖርትሬት የተቀረጸ ነው፣ ግን ያው በደንብ ስለሚያሳይ ኖርማል ነው ብዬ አስባለሁ። አርሃ ንበር የሚለው ሙዚቃ ነው የምትጨተው። አርሃ ንበር ያ አራላሽ አሉ ሱዳናውያን ራሱ ማለት በጣም ነው የሚያውቁት ማለት ነው። ወይ ፌመስ ነሽ ማለት እኮ ነው አይደል? እዛም በስመዳን ያለ ሾፍቶች ወጥ ያገር ሱዳናውያን ያለ መድሃን ያለ ይዘላል። በትግርኛ ቢት የራሳቸውን ጭፈራ እየጨፈሩ እነሱ ያረጦስ ዋራላሽ relax never aha never ረበስ ብዙ ሰው ነው በራሱ እናንተ ላይቭ በትክክል እንደተቀረጸውን ቪዲዮ ማግኘት ይቻላል ጋይስ። በካሜራ ነው፣ በስልክ ሳይሆን በካሜራ ማለት ነው። ዲጂታል በሆነ መንገድ የተቀረጸው ማግኘት ይችላል። እስካለ ኮሜንት ላይ ላኩልኝ ሊንኩ። never ግን ሙሉ ቪዲዮ እንደዚህ በትክክል ላይቭ ኮንሰርት ተቀርጾ እሱ ማግኘት ብችል በጣም ደስተኛ ነበር። ማርያም በደንብ ባይ የእሷንም የህዝቡንም ሪአክሽን በደንብ ማየት ይችላል ነው። ስልክ ስለሆነ ብዙም እንትን አይለው እያስባለሁ። ካልተሳካ ኳሊቲው መጨረሻ ላይ አይደለም ያ
አይነት ስልክ ነበር? ከህዝብ ውስጥ እኮ ኤርትራዊ ትንሽ ነው ያለው። እንደምንም ሱዳናዊ ናቸው። በስመ አብ በጣም ያውቋታል ማለት እኮ በጣም ፌመስ ልጅ ማለት እኮ ነው ይሄን ያለው። በስመ አብ Wow. Wow. የምር ያ ጋይስ የዛሬ ቪዲዮአችን ይሄን ይመስላል። በእውነት ይገርመኛል። የምር እውነት ኤርትራዊ ትንሽ ነው ያለው እንዳለ አይ ዶንት ኖ ከካሜራ እንደሆነ ነው የሚታይ እንዳለ ደቡብ ሱዳናዊ እኮ ነው። በጣም ፌመስ ነች። በጣም ነው የሚያውቁት ማለት እኮ ነው። በሰማ ያ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። አይ ፈታ ዘና እንዳላችሁ በቃ እኔ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በሚቀጥለው ቪዲዮ እስከማገኛችሁ ሁላችሁንም ወዳችኋለሁ። ባይ